ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደ ቻናላችሁ በሰላም መጣችሁ እያልኩኝ ለማታቁኝ ስሜ የሚ ነው። ለምታቁኝ ደግሞ እንኳን ወደ ቻናሌ ድጋሚ በሰላም መጣችሁ። ዛሬ ምንድነው ቅዳሜ ነው። ሁሉ ሰላም ነው? እንዴት ነው ዊኬንዳችሁ? አጀማመሩ ጥሩ ነው? እግዚአብሔር ይመስገን በጣም ደህና ነኝ። በዚህ አጋጣሚ ሰብስክራይብ ያደርጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ተቀላቀሉኝ እያልኩኝ ወደ መጣንበት ውዶችዬ ዛሬ ስለ 35 ዓመት በላይ ለሆነ ሴቶች ትልቅ ምክር አለኝ ውዶችዬ አዳምጡኝ። ትልቅ ምክር እያለ የተደረገ ያለው መጥፎ ነገር በእኛ ላይ በተለይ ስንሯሯጥ ኑሯችንን ስናሻሽል ትምህርት ስንማር ልጆች ስናሳድግ ጊዜ ላመለጣችሁ ሴቶች ጠቃሚ ነው ውዶች። ጠቃሚ ምክር ነው መክራችሁ። ጠቃሚ ምክር ነው አድምጡኝ። ብዙዎቻችን ውጭ ሀገር ስንኖር ስንሰራ እዚህ ስንል ቤተሰብ ስንረዳ እዚህ ልጆች ስናሳድግ ምናልባት ልጆች የሌለን ደግሞ ትዳር የሌላችሁ ልትኖሩ ትችላላችሁ። እንዲሁ ለኑሮ ስትሯሯጡ ለነበራችሁ ሴቶች ነው ይሄ። ተጠንቀቁ። ምንድነው ብትሉኝ እዚህ ስራ ጨረስን በቃ አሁን ደግሞ እስቲ ኑሮ ወይን ልጀምር ብላችሁ ስትመጡ ልክ ስትጀምሩ ቸኩላችሁ ያልሆነ ሰው ላይ እንዳትወድቁ ውዶችዬ። በቃ እኔ የእህትነቴ ምክር ይሄ ነው። ያልሆነ ሰው ላይ እንዳትወድቁ። ለምን አሁን ምን ላይ ናችሁ እናንተ? በጣም ማቹር አድርጋችኋል። you work hard በቃ አሁን የኔ ጊዜ ነው ብለሽ ምትነጪ ሴት አለሽ 35 40 ሲሞላሽ it's not too late። ግን ቆንጂዬ ተጠንቀቁ። ቶሎ ብላችሁ የማታቁት ሪሌሽንሺፕ ላይ ገብታችሁ ህይወታችሁ እንዳይመሰቃቀል። ለምን ከባድ ነው። ከ35 ዓመት በላይ ኦሬዲ ሰዓታችን አልቋል። እያለቀ ሲሄድ ደግሞ እንደገና የሚያቃጥለን ሰው የሚያበሳጭን ሰው በህይወታችን አምጥተን እንዲፈርድብን አይፈልግም። ትክክልም አይደለም። እንደዛ አይነት ሰው ላይ እንዳትወድቂ በጣም ተጠንቀቂ። ምክንያቱም ያቺ ከተሰበረች ያቺ ሰዓት መጥፎ ሰዓት ናት። በጣም መጥፎ ሰዓት ናት። you not young እንደገና to start over ያረክሹን የሰራሽውን በሙሉ ወደ ኋላ ሄደሽ ለመመለስ ይከብዳል። ስለዚህ እኔ ቆንጆ be careful። ቶሎ ውሳኔ ላይ ለመወሰን አትቸኩይ። እዩ፣ አጥኙ፣ ባክግራውንዱን ይሄ ሰው ከየት ነው የመጣው? ዘሩን አይደለም እምላችሁ። ምን ጥፋት አጥፍቷል ከዚህ በፊት? አግብቷል ወይ? ትዳሩስ እንዴት ፌል አደረገ የሚለው ነገር ሁሉ በደንብ አጥኑ። ልጆች አሉት ወይስ ሚስት አለው? ተደብቆ ብዙ ወንዶች አሉ ሚስት የለንም ብለው ሴት የሚያባርሩ። ለምንድን ነው እኔ ህይወት ውስጥ የመጣው? if you are over 35 እያልኳችሁ ነው። ምን ፈልጎ ነው ከኔ? እውነተኛ ፍቅር አለው ወይ ይሄ ሰው? ምን ፈልጎ ነው ከኔ የመጣውስ? ወዶኛል ወይ? የእውነት genuine love ነው ወይ ብላችሁ ይሄን አጥኑ። ያላችሁን ደግሞ ዘርዝራችሁ ንብረታችሁን እንዲያለኝ ስትሉ of course እንኳን ወንድ ሴትም በእንደዚህ አይነት ነገር ትማለላለች። ማቴሪያል ነገር ሰውን ያታልላል አትበሉ። ጸጥ ብላችሁ አጥኑት። ካጠናሹ በኋላ እንዳይጠቀምብሽ ነው። ካጠናሹ በኋላ ማንነቱን ከተረዳሽ በኋላ you go ahead። ያለበለዚያ ግን ከባድ ነው። በጣም ከባድ ነው። ይጠቀሙባችኋል። አንዳንድ ወንዶች አሉ ሴትን በጣም የሚጠቀሙ። ይሄን አጋጣሚ ደግሞ ወንዶች የምታዩ ካላችሁ ሴቶችን አትጠቀሙ። በተለይ ጊዜያቸውን ያቃጠሉ ሴቶች ብዙ አሉ። ትክክለኛ ሪሌሽንሺፕ ለማግኘት የለፉ ሲሰሩ ከርመው ቤተሰብ ሲረዱ ከርመው በቃ አሁን ደግሞ it's my time ብለው ህይወታቸው ላይ ሊቀጥሉ ሲሉ አንዳንድ በሰናክል የምትሆኑ ወንዶች አላችሁ። እናት አላችሁ እርግጠኛ ነኝ። እህት ባይኖራችሁ እርግጠኛ ነኝ ሴት ልጅ ይኖራችኋል። እናት ካለ እናት የወጣ ደግሞ ወንድ የለም ወይ ሴት የለችም።
ስለዚህ ትንሽ ለሴት ልጅ ክብር ይኖራችሁ ነው የምለው። ሴት ልጅ እንደዚህ ወርዳችሁ አታዋርዱ። ሴት ልጅ ተንከባከባት። ካልፈለካት ተዋት። ለገንዘቧ ስትል አትጠቀማት። ሴቶችም ደግሞ አንዳንዴ የምትታለሉ በጣም የማይገባችሁ ቆረቆ እንዳይሆናችሁ ሴቶች አላችሁ ማትማሩ። ዝርክፍ እያረጋችሁ ብራችሁን የምትሰጡ ለወንዶች እዛ ሰርታችሁ መታችሁ። በተለይ የሰማሁት አረብ ሀገር ያላችሁ ሴቶች መታችሁ እዚህ ታክሲ ምን ማትገዙላቸው ነገር የለም። እኔ አትግዙ አይደለም የምለው። ካወደድሽውና ከተተዋወቅሽው ካፈቀርሽው ይሄ ነው ሰው የሚል ግን ሰዓት ይኑርሽ የምታደርጊበት ሰዓት። ቸኩለሽ ወዲያው አታደርጊ ምንም ነገር። ምክንያቱም ያያዛ ሰው አመጣጥ ጥሩ ላይሆን ይችላል። ማወራው about over 35 ለሆናችሁ ልጆች ነው። ሴቶች በጣም ተጠንቀቁ እንዳይጠቀሙባችሁ። በየዋህነት ብርሽን አትርጪ። ሰርተሽ ደክመሽ ልክ በማረፊያሽ ሰዓት መተሽ እዚህ ብርሽን እንካብለሽ ለወንድ መስጠት ለኔ ልክ አይደለም። አንቺ ያኔ ወይ ልጅ አይኖርሽም ወይ ባይል አይኖርሽም። አንቺ ስትወድቂ ማን ዞር ብሎ የሚያይሽ? እሱ መጥቶ ያይሻል። ጥሩ ሰው ከሆነ አዎ፣ ግን 1 in a million እና የሚጠቀሙባችሁን አቮይድ አርጉ ነው የምላችሁ። ለራስሽ ቁሚ። ሰርተሽ ያመጣሽውን ብር ለማንም መጫወቻ እንዳይሆን። ምናልባት ያለሽበት ሀገር አስጠልቶሽ ኢትዮጵያ ባል ይኖራል ብለሽ ኢትዮጵያ መተሽ ኢትዮጵያም ሰው ብዙ ተቀይሯል። ትተሹ እንደሆነሽ ጊዜ እኮ አይደለም። ያ ኦፍ ኮርስ በየአመቱ ተቀይሯል። ብዙ ነገር ይቀየራል። የሰው አስተሳሰብ ይቀየራል። ሰይጣናዊ መንፈስ ይኖራል። እና ይሄን ማጥናት አለብሽ እንጂ ዝም ብለሽ ዘው ብለሽ ሪሌሽንሺፕ ውስጥ ገብተሽ በኋላ ተበልተሽ ታጠበሽ ከወጣሽ በኋላ ወይኔ ጉዴ እንዳት እንደገና ስታርት ኦቨር ስራ አስታውሽ። እድሜሽን በሙሉ አቃጥለሻል ውጪ ስትሰሪ ቤተሰብ ስትረጂ እንደገና ቱ ስታርት ኦቨር በጣም ይከብዳል በዛ እድሜ። እና መጀመሪያ እህቴ ራስሽን ጠብቂ፣ ጤንነትሽን ጠብቂ ከእግዚአብሔር ጋር። ከዛ በኋላ መድኃኔዓለም ደግሞ የሚሰጥሽ ማንንም አይወስድብሽ። ኖባዲ እሱ ያለው ላንቺ አይቀርም። ስለዚህ አትቸኩሉ። ሪሌሽንሺፕ ውስጥ ስትገቡ መረጡ፣ እዩ። እድሜው አቻያይ ነው ወይ? ፋይናንሻሊስ እንመጣጠናለን ወይ? እድሜው ከኔ ጋር ይሄዳል ወይ? አላችሁ አንዳንድ ሴቶች ደግሞ ወጣት ጎረምሳ የምትወዱ 35 ሆነሽ የ20 አመት የምታወጪ ነው። አይሰራም። ከስንት አንድ ነው የሚሰራው። ከሰራ ብዙ ፌል ያደረገ ነው የምናውቀው። ይሄንን ብዙ እና ይሄንን ኮንሲደር አድርጉ። ህይወቴው ሲመጣ ከሌ ምን ፈልጎ ነው የመጣው? ከኔ ምን አይቶ ነው? እኔ ስንት አመቴ ነው? እሱ ስንት አመቱ ነው? ስራ አለው ወይ? ካኒ ሰፖርት ሚ? በሱ ብቻ ተዳዳሪ ማለቴ ሳይሆን እሱስ ምን ፕሮቫይድ ያደርጋል አንቺ? ኦፍ ኮርስ ወንድ ነው። ይሄን ማድረግ ይችላል ወይ ብለሽ እሱን ኮንሲደር አድርገሽ ነው ሪሌሽንሺፕ ውስጥ መግባት። ያለበለዚያ ግን ጣጣው ብዙ ይሆናል። በዚህ እድሜ ላይ እንደገና ድካም አለ፣ ቁስል ነው የሚሆንብሽ ውድ እህቴ። ይሄንን አጥሩ። ባነጋገሬ ካስቀየምኳችሁ በጣም ግን ትክክል ነው። ኢት ኢዝ ዋት ኢት ኢዝ። ማወራው እኮ ትክክል ነው። እርግጠኛ ነኝ ተስማማላችሁ። ቢያማችሁም ዋጡት። ምክንያቱም ትክክል ነው የምናገረው። ለምን ብዙ የተጎዱ ሴቶች ስለሰማው ስላየው ሚዲያው በሙሉ የሚያወራው ይሄ ጥቅም ሴት ልጅ እንዲ ተጎዳች ብር ሰጥቼ እንዲያድርገለት እንዲ ጉድ ሰርቶኝ ነው። አሁን ጥቅመኛው እንዲየበዛ ስለሆነ ሹገር አትሁኝ ያልኩሽ ነው። ሹገር አትሁኝ። ካንቺ ከሚመጥንሽ እንዳልኩት በእድሜም በፋይናንስም
ካንቺ ኩል ወይንም ካንቺ የሚመጥልሽ ከሆነ ደግ ነው ካልሆነ ግን የኔ ቆንጆ አስቢበት እንደገና ደግሞ ሁሉንም ወንዶች ይያልኩ አይደለም አስተዋሱ ወንዶች እንዳትቀየሙኝ አሉ አንዳንድ ወንዶች ኦን ፐርፐስ ወጥተው እንደዚህ አይነት ሴቶችን የሚያጠሙ ልክ ከውጪ መታለች ስራ ይዛለች ዲያስፖራ ናት ቤት አላት እዚህም እንደዛ ነው የሚደረገው ብዙ ምን ሰማው እንደዛ ነውና አንዳንዴ ሴቶችም ጥፋት ነው የምትመርጡትን ወቁ ዝም ብለሽ ያገኘሽውን መብላት ጥሩ አይደለም እዩ ከመብላትሽ በፊት እና ይሄው ነው ወዳችኋለሁ ቻናሌን ሰብስክራይብ ያላደረጋችሁ በዚህ አጋጣሚ ሰብስክራይብ ላይክ ሼር በማድረግ እንደገና እስከምንገናኝ ድረስ አመሰግናለሁ አንዳንዴ በሳምንት አንዴ ሁለቴ ላይቭ ገባለሁ ግቡና ተቀላቀሉኝ ሰብስክራይብ ስታደርጉ ላይቭ የገባሁበትን ሰዓት ምገባበትን ቀን ይነግራችኋል ሰብስክራይብ ስታደርጉ ደወሏል ተጫኗት ኦል የምትለዋን ንኳት ወዳችኋለሁ በሚቀጥለው እስከምንገናኝ ድረስ አስታውሱ ያልኳችሁን ሴቶችዬ ቻው